ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ ካንተ ልጠመቅ እሻለሁ፣ አንተ ወደ እኔ እንዴት ትመጣለህ ብሎ አይሆንም አለው። ጌታ ኢየሱስን መልሶ እንዲህ አለው፣ ፍዳ ደስታ ለእኛ ነውና እውነትን ሁሉ ልንፈጽም ይገባናልና አንድ ጊዜ ስተው አለው። ከዚህ በኋላ ተወው። ጌታ ኢየሱስን ከተጠመቀ በኋላ ያን ጊዜውን ከውሃ ወጣ። እነሆ ሰማይ ተከፈተለት፣ የእግዚአብሔር መንፈስ በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አየ። እነሆ የምወደው ለመሥዋዕትነት የመረጥኩት ልጄ ይህ ነው የሚል ድምፅ ከሰማይ መጣ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ።